ሁላችንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔርን ስለዚህ ማለዳ እናመሰግናለን። ከእግዚአብሔር ቃል በጋራ አንድ ክፍል አንብበን እግዚአብሔር የምናገር ነገር እንሰማለን። ትንቢተ ሚልክያስ ምዕራፍ 2 ከቁጥር 10 ጀምሮ ያለውን ክፍል እናነባለን። ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን? የአባቶቻችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ ርክሷልና የእንግዳውንም አምላክ ልጅ ምስት አድርጎ አግብቷልና። ይሁዳ ታሏል፣ በእስራኤልና በኢየሩሳሌም ውስጥ እርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊት ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ያጠፋል። ይህንም ደግሞ አድርጋችኋል፣ እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሠዊያውንም በእንባና በልቅሶ በሐዘንም ትከድናላችሁ። እናንተ ስለምንድን ነው ብላችሁ ምስቴ ባልንጀራህና የቃል ኪዳን ምስት ሆና ሳለች እርሷን አታላታልና እግዚአብሔር ባንተና በልጅነት ምስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነቱን ምስትን አያታልል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ሥራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። ጌታችንና አምላካችን ሆይ ስለዚህ መልካም ውብ ማለዳ ተመስገን። ስለ ሰላማችን ተመስገን። እግዚአብሔር ሆይ በቃሌ ተናገረን። በቃሌ እንድትናገረን እንፈቅዳለን። ቃሌ ያገኘን፣ ኃይሌና መንፈሴ ከእኛ ጋር ይሆን። እናመሰግናለን በኢየሱስ ክርስቶስ ስም። ትንቢተ ሚልክያስ 4 ምዕራፎች አሉት። እነኚህ 4 ምዕራፎች የይሁዳ ሰዎች ከምርኮ ከተመለሱ በኋላ ስለነበራቸው መንፈሳዊ ሕይወት፣ ኢኮኖሚያዊ ጉዳይ፣ ማህበራዊ ግንኙነታቸው ምን እንደሚመስል በስፋት የሚያስቃኝ መጽሐፍ ነው። የይሁዳ ሰዎች ከእግዚአብሔር ሐሳብ የራቁ ይመስላል። ከእግዚአብሔር ፍቅር የራቁ ይመስላል። የመስዋዕት ስርዓታቸው፣ የጋብቻ ስርዓታቸው፣ ከእግዚአብሔር ጋር ያላቸው ህብረት ግንኙነት የሻከረ ይመስላል። ምዕራፍ 1 ላይ ወድጃቸዋለሁ አላቸው። በምን ወደድከን?